ለዛሬው በጣም 6 ወሳኝ ናቸው ለህይወታችን አስፈላጊ ናቸው ያልኳቸውን ነጥቦች ነው ማነሳላችሁ። የመጀመሪያው ራስ ላይ የተግባር ልምምድ አድርግ ነው። ራስ ላይ የተግባር ልምምድ ትሬኒንግ በምታደርግበት ሰዓት ራስ ውስጥ የተለያዩ ሀቢቶች ትገነባለህ። የተለያዩ ሀቢቶች በገነባ ቁጥር ራስ ላይ በጣም ያላማ ሰውና የተግባር ሰው በወንቅ ቁጥር ለራስ ያለ ዝና ከፍ ይላል። ለራስ ያለ በረከት ከፍ ይላል። ለራስ ያለ በረከት ከፍ ባለ ቁጥር ደግሞ አንተ ውስጥ ያለው አቅምና ችሎታ ከፍ ባለ ቁጥር አንተ የምታገኘው ገቢ እየጨመረ ነው የሚሄድ። ስለዚህ ሁሌም ቢሆን የተግባር ልምምድ። ምን አይነት የተግባር ልምምድ ላድርግ ልትለኝ ትችላለህ? ሶሻል ሚዲያ ላይ ኮንተንት ክሬት ልታደርግ ትችላለህ። የተለያየ ስቱዲዮ ላይ ገብተህ የተለያየ የቦክስ ሪንግ ልትፋለም ትችላለህ። የተለያዩ ነገሮችን ልትሰራ ትችላለህ። ለምሳሌ ቪዲዮ ኤዲት ልታደርግ ትችላለህ። ግራፊክ ዲዛይን ልትሰራ ትችላለህ። የተለያዩ በጣም ውብና ድንቅ የምትላቸው ኮንተንቶችን ልታዘጋጅ ትችላለህ። ስለዚህ እነሱን ኮንተንቶች በምታዘጋጅበት ሰዓት ደግሞ ራስ ላይ የተግባር ልምምድ፣ ራስ ላይ የምትሰጠው ጊዜ በየቀኑ ለ24 ሰዓት ለ2 ሰዓት ሰጥተህ ከ24 ሰዓት ለ2 ሰዓት ሰጥተህ ዴይሊ ራስ ላይ ጡንቻህንና አቅምህን ለማሳደግ የተግባር ልምምድ ያስፈልግሃል። ስለዚህ በየቀኑ ራስን በተግባር ፈትሸው እላለሁ። ሁለተኛ ነገር ደግሞ ጽኑ ፍላጎት ሊኖር ይገባል። ለምሳሌ የምትፈልገውን ህልምና ራዕይና የምትፈልገውን ዓላማ ጽኑ የሆነ ፍላጎት ከሌለህ ከውስጥ የሚገፋ ኃይል መኖር አለበት። ከውስጥ የተቀጣጠለ ፍላጎት ካለ ለማቆም ማንም እቤት ሊደርስ አይችልም። ስለዚህ የብዙዎች ውድቀት የሚመጣው ከውስጣቸው አይደለም። እሳቱ ያለ ፍላጎቱ ያለ ከውስጥ አይደለም። ከውስጥ የተቀጣጠለ ፍላጎት ካለ ማንም ሊያስቆም አይችልም። ራስ ውስጥ የሚገድብህ መሰናክልና ችግር ሊመጣ አይችልም። ስለዚህ ከውስጥ ያለህን ፍላጎት እንደ እሳት የተቀጣጠለ ፍላጎት ሊኖር ይገባል። ከውስጥ ሰርፕራይዝ ሊያደርግህ የሚችል ምክንያት ሊኖር ይገባል። ስለዚህ ብዙ ጊዜ ፍላጎትህ በጣም ደካማ ከሆነ የሚያስቀርህ አካል ብዙ ነው። ምክንያቱም ሰው እስከሆንክ ድረስ ዴይ ቱ ዴይ ራስ ላይ ችግር አለ፣ ራስ ላይ መከራ አለ። ስለዚህ መከራውና ጭንቀቱ በመጣ ቁጥር ለማቆም ትቸገራለህ፣ ለመቀጠል ትቸገራለህ፣ እዚያው ላይ ልትወድቅ ትችላለህ። ስለዚህ ከውስጥ የተቀጣጠለ ፍላጎት ጽኑ የሆነ ማንም ሊነቃንቀው የማይችል ማንም ሊያስቆመው የማይችል ፍላጎት ሊኖር ይገባል። ስለዚህ የብዙዎች ስኬታቸውን ከፍ አድርገው የገነቡት ፍላጎታቸው ነው። ሌላ ምንም ነገር አይደለም። ሀብት፣ ንብረት፣ ዝና ንሯቸው አይደለም። ዘመድ ንሯቸው አይደለም። ራሳቸውን ከፍ አድርገው የገነቡት ራሳቸው ላይ ያለ ፍላጎት ነው። ስለዚህ ራስ ላይ ጽኑ ፍላጎት ይኑር። ሶስተኛ ነገር ደግሞ በራስ ላይ ጨክንበት ነው። ራስ ላይ ለምሳሌ ትሬኒንግ በምትወስድበት ሰዓት ኢሞሽን በጣም ደክሞናል፣ ዛሬ ከዚህ በላይ መራመድ አያስፈልግም ሊል ይችላል ሰውነት። አንተ ውስጥ ያለው ደግሞ የሰራው የቅንጭላትህን ኢነርጂ ስትጠቀመው 40% ነው። 40% እንደሰራህ ዶል ይደወልልሃል። በቃን ከዚህ ወደዚያ ለማን ብለን ነው ይሄን ያህል የምንጨነቀው? ለምን ብለን ነው ይሄን ያህል ፕረስ የምናደርገው? ለምን ብለን ነው ይሄን ያህል የምንገፈው? ወደ ትናንት ነው እንመለስ ሊል ይችላል። ይሄ ደግሞ የማን ቋንቋ ነው ካልከኝ የጭንቅላት ቋንቋ ነው። ብዙ ጊዜ ጭንቅላታችን ኢነርጂ ካሎሪ ለመቆጠብ ነው እንጂ ዌስቴጅ ኦፍ ኢነርጂ ለማውጣት አይደለም የተሰራ። ቅንጭላታችን ኢነርጂ ለመቀነስ ነው ሁል ጊዜ የሚጠይቅ። ስለዚህ የቅንጭላትን ቋንቋ ሳታዳምጥ ራስ ላይ ስጨክንበት፣ ራስ ላይ በጨከንክበት ቁጥር ራስ ላይ ከፍ አድርገህ በሰራ ቁጥር ረጅም ታይም ኢፈርት በሰራ ቁጥር ወደ አንተ ውስጥ ወደ አንተ አካውንት ውስጥ አንተ የማትጠብቀው ስኬት፣ አንተ የማትጠብቀው ዝና፣ ብዙ ነገሮች ከህይወት ውስጥ ልታገኝ ትችላለህ። ስለዚህ ራስ ላይ በጣም ዴይሊ የምታደርገውን ነገር ጨክንበት። ለራስህ ምንም አይነት ኤክስኪውዝሚ አትስጠው። ጨክንበት ራስ ላይ። እንደ ወታደር ብዙ ጊዜ ፈርቶ ሲመለስ አታየውም እንኳ። ወታደሮች ራሳቸው ላይ እንኳ ውብ የሆነ የሰውነት ስትራክቸር ነው ያላቸው። እንደኔ የተጣመመ አካል አይደለም ያላቸው። ያ ምንድነው? ዴይሊ ራሳቸውን በዲሲፕሊን ስለገነቡት ነው። ራሳቸው ላይ ስለጨከኑ ነው። ብዙ ጀግኖች ድል የሚፈጠሙት ራሳቸው ላይ ቀድመው ጨክናሉ። አንተም ራስ ላይ ሁልጊዜ በጨከንክበት ቁጥር ራስ ላይ
ትክክለኛ የሆነ ስኬት የማታገኝበት ምንም አይነት መንገድ የለም። አራተኛ ነገር ደግሞ ጠንክሮ መስራት ነው። ጠንክሮ መስራት ለተፈጠርክለት ዓላማ እግዚአብሔር ላንተ ለሰጥህ ዓላማ ጠንክረ በሰራ ቁጥር ራስ ላይ በጣም ደስ የሚሉ ስሜቶች ታገኛለህ። በህመም ውስጥ ነው ብዙ ጊዜ ደስታ የምናገኘው፣ በህመም ውስጥ ነው። ስትዝናና በዋልክበት ሰዓት ለምሳሌ ቲክቶክ ላይ ስክሮል ባደረክበት ሰዓት ምንም አይነት ዝናውና ምንም አይነት በረከት አታገኝም። የምታገኘው ይኸው ስክሮል ታደርጋለህ። አንተ እንኳ ለስኬት ያልተፈጠርክ ሰው ነህ። አንተ እንኳ ለዝና ያልተፈጠርክ ሰው ነህ። አንተ እንኳ የማትረባ ሰው ነህ ነው የሚልህ። ስለዚህ ራስህ ላይ ጠንክረህ በሰራ ቁጥር ደግሞ ራስህ ላይ የተለያዩ ስሜቶች ታገኛለህ። እነዚያ ስሜቶች ቅንጭላት የተለያየ ኢሞሽን ሆርሞን በለቀቀ ቁጥር የተለያዩ ሴሮቶኒን ሜላቶኒን የምንላቸው ብዙ ዶፓሚኖች አሉ። እነሱ ዶፓሚኖች ደግሞ ለነገ ህይወትህ ከፍ የሚያደርጉ ለነገ በረከትህ ከፍ የሚያደርጉ ለዘላለም አንተን የሚያሻግሩ። ስለዚህ ራስህ ላይ ጠንክረህ ስራ ነው። አምስተኛ ነጥብ ደግሞ ጭንቀትህን መቀነስ ነው። ብዙ ጊዜ የሚያስጨንቁን በጣም ብዙ ጉዳዮች አሉ። በጣም ብዙ ለምሳሌ ምንም ለኛ የማይጠቅሙ ጭንቀቶች አሉ። ይሄን ነገር ብታደርግ እንኳን እንደዚህ ትባላለህ። ይሄን ነገር እንደዚህ ብታደርግ እንኳን ነገሌ ሊመጡብህ ይችላሉ። ነገሌ እንደዚህ ሊሉ ይችላሉ። ጭንቅላታችን ውስጥ እኛ የማንፈልጋቸው ብዙ ስሜቶች አሉ። በልጅነታችን የገቡ ትራውማዎች አሉ። ስለዚህ ጭንቀትህን መቀነስ ለምሳሌ ራስ ላይ በተለማመድክ ቁጥር ጭንቀትህ ይቀንሳል። ራስ ላይ ደግሞ ልምምድ ባቀንኩ ቁጥር ጭንቀትህ እየጨመረ ነው የሚሄደው። ስለዚህ የራስህን ጭንቀት ለመቀነስ ራስ ላይ የምታደርገው ተግባር ነው ጭንቀትህን የሚቀንስ። ብዙ ኤክስትራ የሆኑ ጭንቀቶች አሉ። ብዙ ለምሳሌ ገበያው የሚያስጨንቅ የመክሰር ሊሆን ይችላል። ገበያው የመውጣትና የማውረድ ራስ ላይ ጭንቀት ሊጥልብህ ይችላል። ራስ ላይ ትሮማ ሊጥልብህ ይችላል። ስለዚህ የራስህን ጭንቀት ለመቀነስ ራስ ላይ ትክክለኛ የሆነ ጭንቀት አለ፣ ትክክለኛ ያልሆነ ጭንቀት አለ። እሱም ፌስ አድርገህ ለፈው። ስድስተኛ ነገር ደግሞ ራስህን አቅጣጫህን መለየት ነው። የራስህን አቅጣጫ አንተ የምትሄድበትን ዓለም ለምሳሌ አንተ የምትሄድበት ዓለም ወደ አንድ አቅጣጫ መሆን አለበት። አንድ አቅጣጫ ትኩረትን ካልሰበሰብክ በስተቀር ራስ ላይ ከፍ ያለ ሪዛልት ላታይ ትችላለህ። ለምሳሌ ዛሬ ላይ በጣም ብዙ ነው ዲስትራክት የሚያደርገን፣ በጣም ብዙ ነው። እኔ ቆጥሬ ልነግርህ አልችልም። የኛን አይንና አእምሮ ስሜታችንን የሚፈልጉት አካል በጣም ብዙ ናቸው። ስለዚህ ራስህ ላይ አቅጣጫህን መለየት የመጨረሻ ኢንድ ሪዛልት መረሻ ፖይንት። ዛሬ የምሰራው ስራ ነገ የት ያደርሰኛል፣ ይሄ ስራ ከፍ ያደርገኛል አያደርገኝም ብለህ የራስህን አቅጣጫ በኢማጂኔሽን መረሻ ፖይንት ከሌለህ ሁሉም ነገር ሊወስድ ይችላል። ለምሳሌ አንድ ጀልባ ከባህር ሲሻገር የሚሻገርበት ባህሩ የሚደርስበት አቅጣጫ አለው። አንተም የህይወትህ አቅጣጫ መኖር አለበት። የመጨረሻ ኢንድ ሪዛልት ራስህን የምታደርስበት ራስህን ለምሳሌ የምትፈልገው ስኬት ሊሆን ይችላል። የምትፈልገው የስራ ቦታ ሊሆን ይችላል። የምትፈልገው የስራ ባልደረቦች ሊሆኑ ይችላሉ። ስለዚህ ራስህን ሁልጊዜም አቅጣጫህን መለየት ያንተ የሆኑ ነገሮችና ያንተ ያልሆኑ ነገሮች ራስህ ላይ መለየት ከቻልክ አንተ ውስጥ ስኬት የማታገኝበት አንተ ውስጥ ከፍ ያለ ህይወት በረከት የማታገኝበት አንድም አይነት መንገድ አይኖርም። አለባቸው ጌቴ ነኝ። ኮች አድርጌያለሁ፣ ሞቲቬት አድርገናል። ብዙዎቻችን ዲሲፕሊን የለንም። ዲሲፕሊን እንዲኖረን እግዚአብሔር አምላክ ይፍቀድልን። ቻው ወዳጄ። የደወል ምልክቷን ሰብስክራይበር በተኗን መጫን ግድ ነው። ቻው ወዳጄ።